ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ይሄንን ቪዲዮ የምትመለከቱ እንኳን በሰላም መጣችሁ። ዛሬም ለእናንተ ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ውፍረት ስለምትፈልጉ ለእናንተ ነው ይዤላችሁ የመጣሁት ማለት ነው። ዛሬ ገና እዚህ ቻናል ላይ የመጣችሁ ካላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቤተሰቦቼ ደግሞ እንኳን በሰላም መጣችሁ። ለምትሰጡኝ ድጋፍ አስተያየት በጣም አመሰግናለሁ። እሺ እዚህ ጋር እንደምትመለከቱት ጎድጎድ ባለ ሰሃን አንድ ብርጭቆ የሚሆን ውሃ ከትቻለሁኝ ማለት ነው። እንግዲህ ዛሬ ውፍረት ለምትፈልጉ ነው። እዚህ ጋር እንደምትመለከቱት የተፈጨ አብሽ፣ ይሄ የተፈጨ አብሽ ነው ማለት ነው። የተፈጨ አብሽ አንድ የሾርባ ማንኪያ ከግማሽ የሚያህል ነው የምጠቀመው። በአንድ ብርጭቆ ውሃ አንድ ከግማሽ የሾርባ ማንኪያ ነው የምጠቀመው ማለት ነው። እንግዲህ ያንን በመጨመርበት ጊዜ አብሹን የተፈጨውን አብሽ በመጨመርበት ጊዜ በማንኪያ እንዳመጣው አልጨምርም። እንደዚህ በተን በተን እያደረኩኝ ነው የሚጨምረው። ምክንያቱም ምን እንደማደርግ እንግዲህ እስከ መጨረሻው ድረስ ስትከታተሉ ይገባችኋል ማለት ነው። ያው እንደዚህ የበተንኩ ነው የምጨምረው እንጂ በአንዴ አልጨምርበትም። ልክ እንደዚህ ነው የምትጠቀሙት ማለት ነው። አብዛኞቻችሁ የምታውቁ ይመስለኛል ይሄንን አዘገጃጀት ማለት ነው። አብሽ እንዴት እንደሚዘጋጅ እንግዲህ እንደዚህ ነው የምበትነው። ውፍረት የምትፈልጉ ሰዎች ይሄንን ከተጠቀማችሁ በአጭር ጊዜ ውስጥ ለውጥ ታመጣላችሁ። ቀን በቀን ይሄንን የምትጠቀሙ ከሆነ ማለት ነው። እንግዲህ አንድ የሾርባ ማንኪያ ከግማሽ ጨምሬ ጨርሻለሁኝ። ምንም በማንኪያ አላቀላቅልም ወይ በእጄም አላቀላቅልም። ራሱ ነው ወደ ውስጥ ወደ ውሃ ውስጥ ራሱ ነው መግባት ያለበት። እኔ ምንም በእጄ አልነካውም። እስከ መጨረሻው ድረስ ተከታተሉት። እንግዲህ ውፍረት የምትፈልጉ ሰዎች ለነገሩ ይሄ ለውፍረትም ብቻ አይደለም፣ ጮጋራ ህመም ያለባችሁ፣ የጮጋራ ማቃጠል ህመም ያለባችሁ ይሄንን ብትጠቀሙ ለእናንተም ይሄ በጣም ቆንጆ ነው። ሌላው ደግሞ ከውፍረትም ሌላ ደግሞ ያሳምራል፣ ሰውነት ያሳምራል፣ ፊት ያሳምራል። ይሄንን በምንጠቀምበት ሰዓት ማለት ነው። እንግዲህ ይሄው ራሱ ነው እየገባ ያለው። እኔ ምንም አልነካውም። ኢትዮጵያዊ የሆናችሁ እንግዲህ የዚህን አዘገጃጀት የአብሽ ተዘጋጅቶ እንዴት እንደሚጠጣ ያው አብዛኛችሁ የምታውቁ ይመስለኛል። ያው እንግዲህ እንደምትመለከቱት ራሱ ነው እየገባ ያለው። እኔ ምንም በእጅ አልነካሁትም። በእጅ አይነካም፣ በማንኪያም አይነካካም። እንደዚህ ባለበት ነው እንደዚህ እንዳለ ውስጥ ገብቶ ካለቀ በኋላ ተከድኖ ያድራል ማለት ነው። ይሄው እንግዲህ ጨርሶ ገብቷል። አሁን እንደዚህ ከድንና አሳድረዋለሁ ማለት ነው። ምንም ሳይነካካ እንደዚህ ባለበት እናሳድረዋለን። አሁን እንግዲህ አሳድሬዋለሁኝ፣ እከፍተዋለሁኝ። ይሄው እንግዲህ ይሄንን ይመስላል። እሱ አብሹ ከታች ተቀምጧል፣ ውሃው ከላይ ጣሎ ተቀምጧል። እንግዲህ ይሄንን ምን እንደማደርገው ተከታተሉኝ። እንግዲህ ይሄንን መወፈር የምትፈልጉ ሰዎች ናችሁ ይሄንን መጠቀም ያለባችሁ። የጮጋራ ህመም ያለባችሁ
መጠቀም ትችላላችሁ። እንግዲህ ይሄንን ውሃውን ቀስ ብዬ በዚህ ላይ አወጣዋለሁ ማለት ነው። ውሃውን ብቻ ከላይ አጥሎ ያለውን ውሃ እንዳለ ልቅም አድርጌ ማለት ጥርት አድርጌ አወጣዋለሁኝ። ምክንያቱም ይሄ ውሃ በጣም የሚመር ውሃ ነው። ይሄ በጣም ይመራል ይሄ ውሃ ማለት ነው። እንግዲህ እንደዚህ ውሃውን ጥርት አድርጌ አውጥቼዋለሁኝ። የውሃው ይሄንን ይመስላል። እንግዲህ የአብሽ የተዘጋጀው ይሄንን ይመስላል። እዚህ ውስጥ አሁን 1 ማንኪያ ሱካር ጨምርበታለሁኝ። ሱካር የማትፈልጉ ከሆነ ግማሽ ማንኪያ ማድረግ ሱካር እንደያጠቃቀማችሁ ነው። ግማሽም አድርጉ፣ አብዙትም ችግር የለውም። ግን ሱካር አታብዙ፣ ለጤና ጥሩ አይደለም። ከተገኘ ቡኒውን ሱካር ብትጠቀሙ ቆንጆ ነው፣ ካገኛችሁ ማለት ነው። ብራውን ሹገር ካገኛችሁ እሱም ቆንጆ ነው። እና ሱካር እንደራሳችሁ አጠቃቀም ነው፣ እንደምትፈልጉት ማሳነስም ማብዛትም እንደ ፍላጎታችሁ ነው። ግን ሱካር አታብዙ ለጤና በማንኛውም በዚህም ብቻ ሳይሆን በማንኛውም ነገር ሱካር ሲበዛ ጥሩ አይደለም። ከዛን እንደዚህ ትንሽ ትንሽ ውሃ እየጨመርኩኝ አቀጥነዋለሁ ማለት ነው። ይሄንን ውሃውን ደግሞ አጣርቼ ያወጣሁትን ውሃ ምን እንደማደርገው እነግራችኋለሁኝ። እንግዲህ የተዘጋጀውን አብሽ እንደዚህ ውሃ እየጨመርኩኝ አቀጥነዋለሁ ለመጠጣት እንዲመች ማለት ነው። ውፍረት የምትፈልጉ ሰዎች እንግዲህ ሳትሰለችሁ ይሄንን ቀን በቀን መጠቀም አለባችሁ። ቀን በቀን ነው መጠቀም ያለባችሁ። በአጭር ጊዜ ለመወፈር ለውጥ ለማምጣት ከፈለጋችሁ ማለት ነው። ይሄ ያወፍራልም ያሳምራልም፣ በጣም ቆንጆ ነው። ለጨጓራ ህመምም በጣም ቆንጆ ነው። ጨጓራ ህመም ያለባችሁ ሰዎች ይሄንን ብትጠቀሙ ለእናንተም ቆንጆ ነው። ከዛን ብርጭቆ ላይ ወይም ኩቤ ላይ ጨምራለሁኝ። ከዛም በኋላ እንግዲህ ይሄንን ጧት በባዶ ሆድ ነው መጠቀም ያለብን። ጧት ማለት ነው በባዶ ሆድ መጠቀም አለብን። እንግዲህ ይሄንን ይመስላል። ሽታው ምናልባት ሽታ ላቤ ይሸትብኛል ይሄንን ስጠጣ የምትሉ ካላችሁ ሎሚ ትንሽ ሎሚ ጨምሩበት፣ ጨምቃችሁ ማለት ነው። እንዳይሸት ላባችሁ እንዳይሸት ሎሚ ጨምቃችሁ ጨምሩበት። እዚህ ጋር የምትመለከቱት ደግሞ አጣርቼ ያወጣሁት ነው። እዚህ ውስጥ 1 ማንኪያ የሚሆን የተፈጨ ሩዝ ጨምራችሁ፣ ግማሽ ማንኪያ የሚሆን ማር ጨምራችሁ ይሄንን ለፊታችሁ ተጠቀሙ። በጣም ቆንጆ ነው። ፊት ያጠራል፣ ፊት ያሳምራል። አትድፉት፣ ምክንያቱም እዚህ ውስጥ ፕሮቲኑ አለ ማለት ነው። እንግዲህ ይሄንን ጠጡት፣ ይሄንን ፊታችሁን ተቀቡ። እንግዲህ ውበት በውበት ነው የምትሆኑት ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄ ነው። የሀገሬ ልጆች እንግዲህ ከተመቻችሁ ላይክ አድርጉ፣ አስተያየት ጻፉ። ያልገባችሁ ነገር ካለ በኮሜንት። የሀገሬ ልጆች በያላችሁበት ቦታ ሰላማችሁ ብዝት ይበል። ቻው።